ጸጋና እምነት የሚሉ ሐሳቦች ብዙን ሰው አምታተው መጽሐፍ ቅዱስ ከሚለው በመውጣታቸው ነው እንጂ የተምታቱት። እርግጥ እሱ አስቀምጧል፣ ትክክል የሆነውን አስቀምጧል። ሰዎች ግን በየራሳቸው አረዳድ ውድቀትና የጥፋት ዝንባሌ ውስጥ ይገኛሉ። በጸጋ መዳን የሚለው መሰረታዊ ቃል ምንድን ነው? ይዘን እንደመጣ ነው የመዳን ጉዳይ ነው። ከአዳም ጀምሮ እስከ ክርስቶስ ባለው የዘመናት ርዝመት ውስጥ የነበረው ፍጥረት በሙሉ የዳነው በጸጋው ራሱ ተፍጨርጭሮ መውጣት የሚችልበት አቅም ወይም ሕግ ፈጻሚነት አልነበር። ጸጋው ድናቸዋል ሲል ስለማን እያወራ ነው ሐዋርያው? በጣም ግልጽ በሆነ መንገድ ማየት ያስፈልጋል። እዛው ላይ እንዲያውም ስራ እንደማያስፈልግ አይነት አድርጎ ሁሉ የሚገልጽ ንባብ እናገኝ እንችላለን። ምክንያቱም በዚህ በማዳን ውስጥ ስራ አያስፈልግም። ማን ተፍጨርጭሮ ሊድን ይችላል? ከገቡበት የግል ጥንካሬያቸውና የግል ቅድስናቸው እንኳን ለግላቸው ተነግሮላቸው ይነገራል እንጂ ዘላለማዊ ድነት ከመውረስ አንጻር የሚሰራ አልነበረም። ያኛው የብሉይ ኪዳን ነው። ኖህ ፍጹም ሰው ነበር ይላል መጽሐፍ ቅዱስ አይደል? ኖህ ፍጹም ሰው ነበር ይልና እዚህ ጋር ሐዋርያው ደግሞ ሁሉም ክብር ጎድሏቸዋል ይላል። አብርሃምን ጻድቅ ነበር ይላል መልሶ ደግሞ እዛው። ታዲያ ጻድቅ ከነበረ እንዴት ክብር ጎደለው የሚሉ ጥያቄዎችን ያስነሳል። ለዛ ነው መጽሐፍ ቅዱስን እንደየአውዱ መረዳት ያስፈልጋል። ኦርቶዶክሳዊ ትርጉም ያስፈልጋል። ኦርቶዶክሳዊ ማለት ቅን የሆነ ትርጉም ያስፈልጋል። ዝም ብለህ በፍጥጫ በምናምን አይሆንም። ይሄ እንደዛ እኮ አይደለም። ምክንያቱም ለመዳን ያለ ፍላጎት ነው መጽሐፍ ቅዱስን በቅንነት እንድትረዳው የሚያደርገው እንጂ ዝም ብለህ በደፈናው መስፈልጋትን ጥቅስ ብቻ ጠቅሰህ የምትሄድ ከሆነ ምን እየሆንክ ነው? እየጠፋህ ነው። በቃ እየጠፋህ ነው። አንዳንድ የሚበሉ ምግቦች እኮ ራሳቸውን የቻለ ስርዓት አላቸው አይደል? የመገብ ስርዓት፣ አለዚያ ይጎዱ ይችላሉ ማለት ነው። በጣም ጥሩ። ስለዚህ መጽሐፍ ቅዱስም ላይ ስትበላ መንፈሳዊ ምግብ ስለሆነ ሊጎዱ የሚችሉ የሚመስሉ ግን የማይጎዱ አጠቃቀም ካላወቅን ይጎዳሉ። በቃ የማይጎዱ ሆኖ የሚቀርቡት አቀራረብ ስታውቅ፣ አተረጓጉም ስታውቅ ነው። አለዚያ ይጎዳሉ። ያልበሰለ ነገር የበላ ሁሌም በሽታ እንደሚነሳበት መጽሐፍ ቅዱስንም ሳያበስሉ መመገቡ ሌላ በሽታ ሊያመጣ እንደሚችል ይታወቃል። ታዲያ በዚህ ላይ የሐዋርያው ቅዱስ ጳውሎስን መልእክት ግን እስኪ ዝም ብለን ይሄ ወደ ሮሜ ሰዎች ምዕራፍ 3 ላይ ስለ ጸጋ የሚናገረውን ክፍል እንዲሁ ይለኛል። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ማለት በነቢያት ጊዜ የተመሰከረለት የተናገሩለት ክርስቶስ እነዚያ ነቢያት ወይም ያለፉ በሲኦል ያሉ ጽድቅ ሰርተው ወይም ሕግ ፈጽመው ሊድኑ ያይደለ ያለ ሕግ በሆነ መንገድ ሊድኑ ተገለጠ። ምንም ጥርጥር የለውም። እርሱም ለሚያምኑ ሁሉ የሆነ ይላል። እንደገና ለሚመጡት ደግሞ በእሱ ለሚያምኑ ደግሞ የሆነ ነው። እንደገና ምክንያቱም እሱ ሰው ሆኖ መምጣቱ ደግሞ ለሚያምኑ ሁሉ ደግሞ የሆነ ይሆናል ማለት ነው። የመጣው በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። እዚህ ጋር መሰረታዊ ሐሳብ መያዝ ያለብን አሁን ጸጋና እምነት ስናገር በማመን ይበል እንጂ በማመን ብቻ የሚል ሐሳብ ግን እንደማናገኝ እርግጠኛ መሆን አለብን። አሁን ብዙዎቹ የሚያተልሏቸው በእምነት ብቻ ሲሉ እውነት የሚመስላቸው ሞኞች ስለሚኖሩ የዋሃን ስለሚኖሩ፣ ስለዚህ እነዚህ የዋሃንም ማሰብ ያለባቸው ይሄ ነው። በእምነት ብቻ የሚል አንድም ቃል ከመጽሐፍ ቅዱስ አናገኝ። ሁሉ ኃጢአትን ሰርተዋልና ይለናል ሐዋርያው። ሁሉ ኃጢአትን ሰርተዋልና ከአዳም ጀምሮ እስከ ክርስቶስ ድረስ የሚድኑበት ጽድቅ አልተገኘም ነው። የእግዚአብሔርም ክብር ጎድሏቸዋል ይላል። የእግዚአብሔር ክብር ጎድሏቸዋል ማለት በተፈጥሮ የተሰጣቸው የሰው ልጆች ክብር በኃጢአት ምክንያት ስለተወሰደ ከአዳም ያ አዳማዊ ኃጢአት በሰው ልጆች በሙሉ ስላለ የእግዚአብሔር ክብሩ በዚህ መልክ በተፈጠሩበት መልክ ያለው መልክ ያቁመና ጠፍቷል ነው። የባህሪው መጎስቆል ቀጥታ የእግዚአብሔር ክብር እንዲጎላቸው አድርጓል። ስለዚህ የእግዚአብሔር ክብር ከጎደላቸው አሁን የሚጸድቁበት የሚድኑበት እንደሌለን ይነግረን ፈለገ። ይቀጥልና በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። ለምን? ከአዳም ጀምሮ በተፈጥሮ የተሰጣቸውን ጸጋ በአዳም በኩል ስላጡ በክርስቶስ በኩል በጸጋው ይድናሉ ማለት ነው። ምክንያቱም ለፍተንና ደክመን እንዳንማ ቢሉ ኑሮ ክርስቶስ መወለድ አይጠበቅበትም ነው። አልቻሉም ነው።
ብዙ ለፍተው ነበር፣ ደክመው ነበረ። ነገር ግን በክርስቶስ ቤዛነት በኩል እንዲያው በጸጋ ይድናሉ ማለት እኛ ደክመን ነው ለፍተን ነው ብሎ በማያስቡት መንገድ እሱ በራሱ በመስቀል ተሰቅሎ ቤዛነቱን ፈጽሟል፣ አድኗቸዋል። ስለዚህ ጸጋ ነው አይደለም? ጸጋ ነው። በቃ ይህ ማለት ክርስቶስ በራሱ ለእኛ ምን ስጦታ ሆኖ መጥቷልና ነው። ነፃ ማለት በነፃ የተደረገ ማለት በቃ የነፃ የጸጋ ስጦታ ነው ስራው እንጂ በነቢያት ትግል እንዲህ በሰዎች ግል ትግል የተፈጸመ አይደለም። ይሄ ነው ምክንያቱም በጸጋው ይላል። በጸጋው ሲል ከአዳም ጀምሮ የነበሩ የሰዎቹን በሙሉ ጠቅለል አድርጎ በሱ ጸጋ የመዳናቸውን ሂደት ይናገራል። ድነዋል ነው በጸጋው። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። እርሱንም እግዚአብሔር አሁን ደግሞ ምን ሆኗል? እነዛ በቤዛነቱ በኩል ድነዋል በጸጋው፣ እርሱን ደግሞ በጸጋው ድነዋል ያለው የመዳን መንገድ እነሱ ይጠፉበት ከነበረው በተለየ መንገድ የኋላኞቹ ደግሞ በእምነት ያ የሚዳንበት አድርጎ አቆመው። በጣም ጥሩ። ስለዚህ በደሙ የሆነው ማስተስሪያ አድርጎ አቆመ። ያ ማለት በደሙ የማዳኑን ምስጢር በእምነት እንደገና እየዳኑ የሚሄዱ ደግሞ ያንን ሲያምኑ ያን ሲቀበሉ ሲያምኑ የሚድኑ ሰዎች እንዲኖሩ ቃል ኪዳን አቁሟል። በጣም ጥሩ። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው በሰው ችሎታ የማይተው ስለነበረ ሐዋርያው እንዲህ ነው የሚነግረን፣ በእግዚአብሔር ችሎታ ስለመተው። ይገርም እኮ ነው። ጽድቁን ያሳይ ዘንድ ነው አለ። በቃ ዘጋ። በፊት የተደረገው ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው አለ። ይህ እኮ ነው መሰረታዊ ትርጉም እየሰጠን ያለ። ታዲያ ምን አለ ደግሞ? ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው አለ። ደግሞ አሁን ደግሞ ምን አለ? ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው አለ። ስለዚህ በዚህ ዘመን ሲል ሐዋርያት የነበሩበትን ዘመን በሙሉ ሰዎች ደግሞ ራሳቸው ጻድቅ የሆኑ ዘንድ ራሱን ጻድቅ ወይም እውነተኛ ባሕርይ አምላክ አድርጎ የተገለጠው ክርስቶስ ሌላውንም እሱን በማመን ያጸድቅ ዘንድ ጽድቁን ያሳይ ዘንድ አደረገ አለ። ከዛ ሲቀጥል እንዲህ ይላል፣ ትምክህት እንግዲህ ወዴት ነው ይላል። እውነት ነው። ምክንያቱም ጽድቁን ያሳይ ዘንድ እሱ በጸጋ አድኗቸዋል። በቃ ስለዚህ የቀደመውን ኃጢአት ስለመተው ተነገረ። በጣም ጥሩ። ያንን ያደረገው ደግሞ በሱ ቤዛነት በኩል ሆኗል። እሺ ታዲያ አሁን በስራዬ ዳንኩ ብሎ ሊናገር የሚችል ነቢይ ማን ነው? በጣም ጥሩ። እንደገና ከክርስቶስ ወዲህም ደግሞ በራሱ ሊመካ የሚችል ማን ነው? ማንም። ምክንያቱም የመዳን በር በክርስቶስ ተከፍቷልና ስለተከፈተ ታዲያ አሁን ትምክህት እንግዲህ ወዴት ነው? እርሱም ቀርቷል ይላል። በየትኛው ሕግ ነው? በስራ ሕግ ነውን? አይደለም ይላል። አሁን እቺ ናት እንግዲህ ሰዎች መጥፊያ መንገድ። በስራ ሕግ ነውን ይላል። ስለዚህ አሁን ክርስቶስ በመስቀል የተሰቀለው በሰዎች ስራ ነው? ሕግ ፈጻሚነት ነው? አይደለም አይደለም ነው። ታዲያስ በእምነት ሕግ ነው እንጂ አለ። ታዲያ በእምነት ሕግ ነው እንጂ በስራ ሕግ ነውን? እቺን ሐሳብ ሰዎች አሁን በእምነት ሕግ ነው ሲል በእምነት ብቻ ብለው ይወስዳሉ። በስራ ሕግ አይደለም ያለ የቀደመ ኃጢአት ስለመተው ተናግሯል። በእግዚአብሔር ችሎታ የሚሆን ነገር ነው። ስለዚህ ያ በስራ የሚሆን አይደለም እያለን ያለው። ያንን ስራ ደግሞ አምነው ለሚመጡት ደግሞ በእምነት የሚሆን መሆኑን ይነግረናል። ስለዚህ በእምነት ሕግ ነው እንጂ አለ። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና አለ። አሁን በደንብ ይታያል። ሰው አለ ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና። እዚህ ጋር ሕግ ያለው በኦሪት ሕግ በነበሩ ሰዎች ያንን ሕግ በመፈጸም መጽደቅ ስላልቻሉ፣ ነገር ግን ምን አደረገ? ያለ ሕግ ያጸደቃቸው ክርስቶስ እንዳለ ያምናሉ፣ ይቀበላሉ። ስለዚህ በዛ እምነት እንዲጸድቅ ወይም እንዲጸደቅ እንቆጥራለን። ይህ ካለ በኋላ ምን ይላል? ወይስ እግዚአብሔር የአይሁድ ብቻ አምላክ ነውና ይላል። ሲያመጣ እንግዲህ ወደፊት እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? ይላል። ስለዚህ አሕዛብም ድነዋል። እንደዛ ከሆነ ምን ሊሆን ነው ማለት ነው? የአይሁድም የአሕዛብም አምላክ እንደሆነ ይነግረናል። ታዲያስ አዎን የተገረዘን ስለ እምነት ያልተገረዘንን በእምነት የሚያጸድቅ አምላክ አንድ ስለሆነ አለ። ስለዚህ አሁን ሕግ ስራ በዚህ መልክ ያለው የተናገረውን ምን አለ? በእምነት የሆነ የተገረዘ አይሁዳዊ፣ በእምነት ያልሆነ ያልተገረዘ ደግሞ አሕዛብ
እነዚህ ሁሉ እንዲጸድቁ። ስለዚህ አሁን እዚህ ታዲያ እምነት የሌላቸው አሕዛብም እንዲጸድቁ። ስለዚህ ያልተገረዘንም በእምነት የሚያጸድቅ አሕዛብም መጥተው የሚጸድቁበት መንገድ ተከፈተ። ለምን? በእምነት። የኦሪትን ሕግ በመፈጸም ግን የሚጸደቅ አይደለም ብሎ ገለጸ። ታዲያ ያንን እያሳየ ከመጣ በኋላ ምን ይላል? እንግዲህ ይላል መጨረሻው ላይ ሕግን በእምነት እንሽራለን ይላል። ታዲያ እምነት አለኝ ብለህ ሕግን ልትሽር ትችላለህ ነው ይላል። ማሳያው ግን ያኛው በሕግ በኩል የተደረገ የመዳን መንገድ አልነበረም። ሕግ ያላቸው ግን የትኞቹ? የግዝረቱ፣ የመንጻት ሰዓቱ፣ በዚህ የመንጻት በመገዘር ምናምን የሚባሉ ሕጎች ነበሩ አለ። በእነዚያ ሕጎች የጸደቅን አይደለም ነው ቀጥታ። እሱን በመስራት የጸደቀ የለም ነው እኮ እያሳየ የመጣው በስራ አይደለም ሲል እሱ ነው። ነገር ግን እግዚአብሔርነቱን በማመን የመጣ ነው ነው። እግዚአብሔርነቱን ግን ያምናሉ ነው። አሕዛብም ያልተገረዙ ናቸው፣ ግን በእምነት ግን እነሱ ይጸድቃሉ ነው። ስለዚህ ግን በመገረዝና ባለመገረዝ ያለችዋን ሂደት ነው ሕግና ስራ እያለ የመጣው ማለት ነው ሐዋርያው። ታዲያ መጨረሻ ላይ ምን አለ? እንግዲህ ሕግን በእምነት እንሽራለን ይልና አይደለም ይላል። ታዲያ አሁን ምን ሌላ ስራ ሕግ ቢሰጠን ያን ሕግ ግን በእምነት አንሽርም እያለ ነው ያለው። ታዲያስ መቼም አሁን እንገዘርንም ምንንም ለማጠየቅ አይደለም፣ ሕግን እናጸናለን እንጂ ይላል። ስለዚህ በእምነት ሕግን አንሽርም፣ በእምነት ሕግን እናጸናለን ይላል። ታዲያ አሁን እዚህ ሐዋርያው ቅዱስ ጳውሎስ ስለ እምነት ያነሳበት ስለ ጸጋ ያነሳበት ዋና ጉዳይ ከቀደመው ኃጢአት የመንጻት ወይም የመዳን ጉዳይ በክርስቶስ በኩል ቤዛነት በኩል በጸጋ የተደረገ ነው እንጂ ሰዎች ለፍተው ደክመው ያመጡት አይደለም። ስለዚህ ሕግ ሰርተው በስራ የሆነ አይደለም። ታዲያ ይሄንን ይዞ ደግሞ ወደዚህ በክርስቶስ መሰቀሉ በመሞቱ ደግሞ በእምነት የሚሆን ደግሞ ስራ ይመጣል። ስለዚህ ይህን ስራ ሲናገር ግን በእምነት ብቻ ያለ ሐሳብ ግን አናገኝም ደግሞ። ታዲያ መጨረሻ ላይ ደግሞ በእምነት ሕግን እንሽራለን አለ፣ እናጸናለን እንጂ አለ ደግሞ እንደገና። ለምን እንደዚህ መካልኩ የትኛውንም ምግባር ደግሞ የሚጠላ ሰው ይመጣል። ስለዚህ በስራ አይደለም ብዬ ተናግሬ ነበር። እንደገና ታዲያ በሕግ አይደለም ብዬም ነበር። ስለዚህ ታዲያ በዚህ ምክንያት ሕግ እግዚአብሔርን የሚሽሩ ሰዎች እንዳይመጡ በእምነት ሕግን እንሽራለን አለ፣ እናጸናለን እንጂ ብሎ ዘጋ። ይሄ በምዕራፍ 3 ላይ ያለው ምንባብ ነው። ታዲያ የሐዋርያት ትምህርት ታዲያ ከዚህ ጋር ይሄን ይዘን ዝም ብለን በእምነት ብቻ ምንል ከሆነ ሌላ የሐዋርያ ትምህርት እናንሳ። ምክንያቱም ተመሳሳይ የመዳን ትምህርት ነው የሰጡን አይደለም። ስለዚህ ምግባር አስፈላጊና የበለጠ እምነትን ያለ ምግባርም ማስኬድ እንደማይቻል በግልጽ የሚናገረውን ሐዋርያ ደግሞ እንዲህ ብለን እንሰማለን። ወዴት አምዘግዝጎ መጣል አይቻልምና ነው። ስለዚህ ሐዋርያው ቅዱስ ያዕቆብ ምዕራፍ 2 ቁጥር 14 ላይ እንዲህ በማለት ይናገራል። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? አሁን ሐዋርያትን እንግዲህ ልናጋጫቸው ነው እዚህ ጋር። ወይ ያዕቆብን ነው የምንቀበል ወይ ጳውሎስን ነው የምንቀበል። ሐዋርያው ቅዱስ ጳውሎስ እንዲህ አለ። እሺ ይሄን ይዤ በጸጋ ልል ነው፣ በእምነት ልል ነው። ያዕቆብ ደግሞ መጣበት። ምን አለ? ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅማል? አሁን እንግዲህ የቅዱስ ጳውሎስ አውድና የሐዋርያው የቅዱስ ያዕቆብ አውድ በጣም የተለያዩ ሆነ ማለት ነው። ስለዚህ ሐዋርያው ስለ ሕግ ስለ ስራ ሲናገር የነበረው በብሉይ ኪዳን በነበረው ሕግ ክርስቶስ ቤዛ ሊሆን በመጣበት መስመር ላይ ስራ ምንም አልነበረም ነው እያወራ ያለው። ሐዋርያው ደግሞ ይሄ ክርስቶስ በቤዛነት በኩል ካዳነን በኋላ ስላለን ሰዎች እንዴት መኖር እንዳለብን የሚናገር ነው። ይሄን ማቀላቀል ማደባለቅ አያስፈልግም። ወንድሞቼ ወይ እምነት አለኝ የሚል ስራ ግን የሌለ ምን ይጠቅመዋል አለ። እሺ እንዲህ ብሎ አይደለም የተው እምነቱስ ሊያድነው ይችላልን ይላል። ዝም ብሎ እንዳለ እኮ እምነቱስ ሊያድነው ይችላልን ነው። ስለዚህ እንዲህ ካለ አይችልም እያለ ነው ማለት ነው። አይችልምን ደግሞ እንዲህ ብሎ ይገልጻል። ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱም በደህና ሂዱ እሳት ሞቁ ጠገቡ ቢላቸው ለሰውነት ግን የሚያስሉትን ባትሰጧቸው ምን ይጠቅማቸዋል? ምግባር አልሰራችሁም ነው። ስለዚህ እምነቱ ሊያድን አይችልም ማለት ነው። አማኝ ነኝ አልክ፣ የተራበ የተጠማ ሰው መጣ፣ ከዛ ምን አረክ? ሂድና እሳት ሞቅ ጠገብ አይችልም። ምክንያቱም የተራበ ሰው በእሳት መሞቅ አይጠግም። የበረደው ሰው ነው በእሳት መሞቅ የሚረካ የሚተው። የተራበ ሰው ሲበላ ነው። የተራቆተ ሰው ሲለብስ ነው። ይሄ ልክ ተቃራኒ ሐሳብ እንደሆነ ሁሉ ነው። እምነት አለኝ የሚል ስራ የለኝም ካለ ተቃራኒ ሐሳብ ነው እያለ። ስለዚህ የተራበን ሂደህ ሙቅና ጠገብ ብትለው እንደማይሆን ስራ ተውና እምነት አለህ ብትባል አትድንም እያለ ነው።
ወደ ሌላ ሐሳቡ ስናመጣው ታዲያ እንደዚሁም አለ ንጽጽር እኮ ነው። እንደዚሁም አለ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ለምንድን ይሄ እንዴት ያልገባቸው እንዳለ ሁሉ አይገባኝ። እንዳይገባቸው ለምን ተቆለው? አንድ ነገር ይዞ መንጠልጠልስ ምን አስፈለገ? ወይ ሐዋርያው ቅዱስ ጳውሎስን መተው ወይ ሐዋርያው ቅዱስ ያዕቆብን መተው አያስፈልግም። ሁለቱም ቅዱሳን ሐዋርያት ናቸው። የሁለቱንም ቃል ስትቀበል ግን አውዳቸው ለምን ሐዋርያው ተናገረ ለምን ይሄን ተናገረ ብለህ የምትቀበለው በራሱ የሞተ ነው አለ። ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን ከስራ ለይቼ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም በጎ ታደርጋለህ ነው። አጋንንት ደግሞ ያምናሉ አለ። ታዲያሳ ይንቀጠቀጡ ማል አለ፣ ግን ምግባር የላቸው። ስለዚህ አጋንንትም በእምነት ይድናሉ ማለት ነው። ያምናሉ አለ ሐዋርያው። አያምኑም ብሎ የሚከራከረኝ ካለ ሐዋርያው ያምናሉ አለ። አዎ በእምነት ይድናሉ ካለ ስለዚህ አጋንንትም ምንድን ናቸው? ቅዱሳን ናቸው። እንደዛ ደግሞ ማለት አይቻልም። ስለዚህ አጋንንትን ቅዱሳን ብሎ የሚጠራልን የለም። ስላመኑ ምግባር የላቸው። ይህንን ነው አንተ ከንቱ ሰው ይላል ሐዋርያው ያዕቆብ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ይላል። እንዲህ ይልና አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? ይላል። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። ማብራሪያ እኮ ሰጥቷል። እምነት በስራ እንደተፈጸመ ፍጹም እንደሆነ ነው። እምነት ፍጹም የሆነው በስራ ነው። ታዲያ በእንደዚህ አይነት ጥያቄ ውስጥ ብዙዎቹ የሚያነሱት በምግባር አይጸደቅም የሚለውን ሀሳብ ለማንሳት ሲፈልጉ እምነት ብቻ ነው ይሉና ያመነ ሰው የሚሰራው ነው ይላሉ። መልሰው ደግሞ ተበላሸባቸው። ምክንያቱም የሚሰራው ከሆነ ስራ ማይሉ ለምን ምን ጨነቃቸው? ስለዚህ ያን ስራ ብሎ መጥራት ለምን ነው የከበዳቸው? አይ በምግባር እጸድቃለሁ ይላል ብለው ነው እንግዲህ አንድ ፍርሃታቸው አይደለም። ይሄ በክርስቶስ በኩል ቤዛነት የተደረገውን የሚሽር ስራ የለም። ታዲያስ የመዳን በር ስለከፈተልን ያቺ የተከፈተችልን በር ይዘን ነው የመዳን መንገዳችን እኛ እየተጣበቅን ያለ ነው እንጂ ኢየሱስን የመዳን በር ዘግተን እሱ አላዳነኝም ራሴ በልፋቴ ድናለሁ ብሎ የሚመካ ሰው አለን? ይሄማ የለም። ማን አለ? እስኪ የተመካ አንድ ጻድቅ ይምጣ። የለም። በስራ የተመካ ኃይል አለ? በረሃ ሄዶ የወደቀ እንኳ ኃጢአተኛ ነኝ ሲል ነው። እምነት የመጀመሪያው አስፈላጊ ነገር ነው። እምነቱ ብቻውን አይቆምም። አለቀ። ለምሳሌ እንድንጠይቅ እንገደዳለን። ሰው በእንጀራ ይኖራል። እውነት ሐሰት? እውነት አይደል? ሰው በእንጀራ ብቻ ይኖራል። ሐሰት። ምክንያቱም ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ ሰው በእንጀራ ብቻ አይኖርም ማለት የእግዚአብሔር ቃል ጭምር በእግዚአብሔር ቃል ጭምር ነው ማለት። ስለዚህ ሰው በእምነት ብቻ ይድናልና አይድንም፣ በስራም ጭምር ነው። ስለዚህ አመንኩ ያለ ሰው አለመስራት አይችልም። ጥሩ። ስለዚህ ካልሰራ ስራ አለ ማለት ነው። እኛስ ምን አንተደ? አይ ይሰራዋል። ጥሩ። ከሰራ ጥሩ። እኛ ምን አለ? ሐዋርያውስ ምን አለ? አንተ ከንቱ ሰው እኮ ነው ያለ። ለምን? እምነት ያለ ስራ አያድንም። አንተ ከንቱ ሰው። ስለዚህ ከንቱ ነህ እያለ እያወራ ይሄን ብሎ ማለባበስ ይቻላል? አይቻልም። ምግባር አስፈላጊ ነው። አሁን ምግባር አያስፈልግም ብሎ የሚናገሩ ሰዎች አይ ጥሩ ስራ እንዳንሰራ እኮ አይደለም ወዘተ ብሎ ሊያለባበሱ ቢሞክሩ እንኳን አያስኬድም። መጽሐፍ ቅዱስ በሙሉ ስለ ምግባር ነው የሚናገረው። ስለ እምነት ብቻ ቢሆን ኖሮማ ይሄን ያለ ጽሑፍ አያስፈልግም። እመን ብቻ ነው የሚያስፈልገው። ስለዚህ በሂደታዊ ድህነታችን ውስጥ ቀጥታ ምግባር እኮ ነው ስራ እየሰራ ያለው፣ ሌላ እኮ አይደለም። ይሄ መሰረታዊው ሐሳብ ነው። እዚህ ጋር ስንመለከት በዚሁ እንዲያውም በጸጋ በእምነት ካሉ በኋላ የቅጽበት ድህነት አድርጎም ይረዳሉ አይደለም? እዚህ የቅጽበት ድህነት የሚባለው ምን አለ? ምን አለ? በክርስቶስ በኩል የተፈጸመልን አንድ ድህነት አለን አይደለም? እሱ በቃ አንዴ መዳን በር ተከፈተ፣ በቃ ድህነት ነው ይሄ። ጥሩ። ምክንያቱም ከቀደመ ከአዳም ኃጢአት ግፊት ጋር የምንገፈር እሱን ሽሮልናል ነው። ከዚህ በኋላ እያንዳንዱ ግን ያመነ ሰው የራሱን ድህነት ለመፈጸም ይወጣል ይወርዳል። ይሄንን ደግሞ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ላይ አንተ የተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይልና በጣም የሚገርም ቃል ይናገራል። ምን ይላል? የእያንዳንዳችሁ መዳናችሁን ለመፈጸም ተጠበቁ ብሎ ይናገራል።
ለመጠበቅ ራስ ድርሻ አለ ማለት ነው። ስለዚህ ክርስቶስ አዳነን፣ በጣም ጥሩ። እሺ ለመዳን የኛ ድርሻችን ምንድነው? ምንድነው ድርሻችን? ሰው ድርሻ የለውም እንዴ? አለው። ስለዚህ የማመን ድርሻ አለው። ያመነውን በተግባር የመግለጽ ደግሞ ድርሻ አለው ማለት ነው። በቃ ምንድነው አሁን ኦርቶዶክሳዊው በመንገድ እምነት ላይ የማስተማር የጉድለቱ እዚህ ጋር ምንድነው? የማመን ድርሻ ጥሩ። አሁን እዚህ ጋር በእምነት መዳን ሲል አንድ ሰው ክርስቶስ ተሰቀለ ያለው፣ ስለዚህ የተሰቀለውን ክርስቶስን የማመን ድርሻ አለበት። ማመኑ በራሱ የሰውየው ድርሻ ከሆነ ባመነው እምነት ውስጥ ሊሰራ የሚገባቸው ዝርዝር ሀሳቦችን ደግሞ ሲሰራ ድርሻው ነው ማለት ነው። ታዲያ ምንድነው? ለምሳሌ በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 25 ላይ ብራብ አላበላኸኝም ማለት፣ ስለዚህ እንዳበላ ድርሻ እየሰጠኝ ነው ማለት ነው። እኛስ ምን አለ? ምግባር እኮ ነው ያለው። እኛ ሌላ እኮ አላለ። ብጠማ አላጠጣኸኝም ማለት፣ ስለዚህ የተጠማን ሰው ማጠጣት የኔ ድርሻ ነው ማለት ነው። ለምን አላበላኸኝም አላጠጣኸኝም ብሎ እንዳይፈርድብኝ። ስለዚህ እያንዳንዱ እንደገና በማቴዎስ 25 እዛውም ያለው እኮ 5 ተሰጥቶ ያተረፈ ማለት እኮ በስራ ነው። ሌላ ምን አለ? እምነት ያተርፋል ምን ብቻ ብሎ ይስታስባል አይደል? በእምነት ብቻ ከሆነም የተሰጠችው እምነት ብቻ ናት። በቃ እምነት ናት። እምነት ብየቁኝ ነው አይደል? ማትረፍ እኮ በስራ ነው። ሰርቼ ስሰጥ አተረፍኩ፣ እያተረፍኩ ነው ያለ። ስለዚህ መጽሐፍ ቅዱስ በሙሉ እኮ ስለ ማትረፍ ይናገራል። የምናተርፈው ደግሞ በስራ ነው። እንዲህ ስለሆነ ግን ነው ሰውየው በራስ የስራዬ እንዲህ ብዬ በቃ እንዲህ ብሎ የክርስቶስን ማዳን አሽቀንጥሮ ጥሎ የሚመካ ግን የለም። ትምክህት በስራ እንዳይሆን እናስባለንና ስለዚህ ነው በኦርቶዶክሳዊት ቤተክርስቲያን ሁሉም ምእመናን መልካም ምግባር እየሰሩ እንኳ ድክመታቸውን እንጂ ያንን ጽድቅ ሰርተናል ብለው በጽድቅ የሚመካ የሌለ የሆነው። በክርስቶስ በማዳን በኩል የማይመካ ማንም የለም። በራሱ በግል ምግባር በኩል ግን የሚመካ ማንም የለም። ይሄ የታመነ ትምህርታችን ነው። ስለዚህ በመጽሐፍ ቅዱስ የመጨረሻ ጥያቄም ላይ እኮ ምግባራዊ ሆኖ እናየዋለን። በዚህ በዮሐንስ ራእይ ምዕራፍ 22 ቁጥር 11 ላይ ጀምረን ስናነበው የሚገርም ነው። ወናሁ እመጽእ ፍጡነ፣ እነሆ ፈጥኜ እመጣለሁ፣ ወእሴትየኒ ምስሌ፣ ዋጋውም ከኔ ጋር ነው፣ ዋጋዬም ከኔ ጋር ነው። ወእፈድዮ ለኩሉ በከመ ምግባሩ፣ ለእያንዳንዱ እንደ ስራው እከፍላለሁ። እንደ ስራው እንደ እምነቱ ራሱ ይላል። ምክንያቱም እምነት ካለ ስራ እንደምትሰራ ነው የተነገረህ። ስለዚህ እንደ ስራው እከፍላለሁ ካለ ስራ ከእምነት ጋር የተሳሰረ ነገር ግን በራሱ የሚጠራ ነው ማለት ነው። እምነት ነው። በእምነት ውስጥ ሆነ የምትሰራው ስራ ደግሞ ስራ ነው። ስለዚህ እንደ ስራው እከፍላለሁ አለ። ስለዚህ ስራ ለጽድቅ በር፣ ለጽድቅ መንገድ የኛ ድርሻ ሆኖ ይገለጣል ማለት ነው። ታዲያ ለምንድን ነው ግን ይህን ስራ የሚቃወሙት? ለምንድን ነው የሚቃወሙት? ብዙ ጊዜ እንዴ ስራ ምናምን የሚቃወሙት ለምንድን ነው? አመዙ ሰው ያልተረዳው እዚህ ጋር ያለው ነው። ለምን እንደሆነ ታውቃላችሁ? ምንፍቅና የኃጢአት ውጤቱ ነው ይመጣል። ለምሳሌ በስራ ስትበላሽ በውስጥ ላይ ያለው መንፈሳዊ ስሜት ሲጠፋ በእምነት መዳን ወደሚለው ጽንሰ ሐሳብ፣ በእምነት ብቻ ድናለሁ ወደሚለው ጽንሰ ሐሳብ ትሄዳለህ። አይምሮህ መዳን የሚለው ነገር ይነግርሃል። ያ የመዳን መንገዱን ደግሞ መጽሐፍ ቅዱስ ባዘዘ መንገድና ስርዓት መሄድ ይከብዳል። ከዛ በኋላ ምን ትመለከታለህ? በቃ ክርስቶስን መሸፈኛ ታደርገዋለህ። በቃ ክርስቶስ አድኖኛል ብለህ ተሸፍነ። አሁን እየዘሞትክም ክርስቶስ አድኖኛል፣ አሁን እየዋሸህም ክርስቶስ አድኖኛል፣ አሁን የሆነ ክፍተት ውስጥ ሆነ ክርስቶስ አድኖኛል ብለህ መሸፈኛ ታደርገዋለህ። አየህ፣ ምክንያቱም መዳን የሚባለውን ምስጢር ባለመረዳት ማለት ነው። መዳን አንደኛው በክርስቶስ በኩል የተፈጸመልን ድህነት አይደል? ሁለተኛው ግን በእኛ ውስጥ ከእግዚአብሔር ጋር ያለን የግንኙነት ሂደት ውስጥ ያለ ነው ድህነት የሚባለው። አያውቀው እግዚአብሔር አለ፣ እኛ አለን። ስለዚህ እኔ ከፈጣሪ ጋር የማደርገው ግንኙነት ነው ድህነት የሚባለው። አሁን እየሆነ ያለው እሱ ነው ድህነት። ይሄኛው በኃጢአት ምክንያት ምን ይሆናል? ይፈርሳል። ይሄ ድህነት እንደገና በንስሐ ተቀጥሏል። እንደገና በስጋው ደግሞ እየቀጠልክ ነው የምትሄደው። ይህ ድህነት በውስጥህ ከእሱ ጋር የምታደርገው ግንኙነት ከሆነ ታዲያ በምትሰራቸው ለሌላው ሰው በማዘን በመራራት ሩሩህ ጋር ትገናኛለህ። ነፍስን በንስሐ በመቀደስ ቅዱሱ ጋር ትገናኛለህ። በጸሎትና በተመስጦ ከሱ ጋር በመለመን ከሱ ጋር ትገናኛለህ። ስለዚህ ከሱ ጋር የምትገናኝበትን ሂደታዊ ጉዞ ነው
አሁን ያለው ሂደታዊ ድህነት ብለን የምንጠራው እንጂ አሁኑኑ ዳንክ ብለህ የምትጨርሰው ነገር ድህነት የለም። አሁን ዳንክ ምን ማለት ነው? አሁን ዳንክ ማለት ራሱ አሁን ዳንክ ይባላል። አሁን ዳንክ ማለት ምን ማለት ነው? ምን አይነት ድህነት? አሁን በላሁ ይባላል እንጂ አሁን ዳንኩ አይባልም። አሁን መብላት ስለምትችል አሁን በቃ አሁን በላ አሁን ነው የበላሁ ማለት ይቻላል። አሁን ነው የዳንኩ በቃ አሁን ዳንኩ ብለህ የምትጨርሰው ነገር የለም። ሂደታዊ እዛ ነው ውጣ ውረድ ያለው ነው። ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ መሰረታዊ ቃል ተናግሯል። እስመ በብዙ ሕማም አለውና ለመንግስት ጊዜ በብዙ ጭንቅ መንግስት ቤት ልንገባ ያስፈልጋል አለ። ታዲያ እዚህ ጋር የክርስቶስን ማዳን አያውቅም እንዴ? እዚህ ጋር በእምነት እያለ ያስተማረ ሐዋርያው ቅዱስ ጳውሎስ እዚህ ጋር ደግሞ በጭንቅ ምን አለ? ይሄን ያስታርቁልኛ። ታዲያ ይኸው ሲምታታባቸው ወይ ይሄን መጽሐፍ ቅዱስ አይቀበሉትም ማለት ነው። በዚህኛው ያለው የሐዋርያት ሥራ መጽሐፍ ቅዱስ ክፍል ነው። በጭንቅ አለ። በጭንቅ መንግስት ቤት ልንገባ ይስፈልጋል አለ። ታዲያ መጨነቅ ምንድን ነው? ታዲያ ደካማ ነኝ ኃጢአተኛ ነኝ እያልክ ራስህን እያስጨነክ ነው የምትጓዘው። ራስህን እየፈራ እየተንቀጠቀጥ ነው የምትጓዘው። ከመጽሐፍ ቅዱስ ቃል የተነሳ ነው የምትፈራው። ደግሞ ምን ብለህ ይሄ ሰነፍ ባሪያ እጅግሩን አስራቸው አውጡት እንዳይለኝ፣ ስለዚህ እኔ ድርሻዬን ልወጣ፣ ምህረቱ ደግሞ በዛች ድርሻዬ ላይ ይሰራል ነው። ምክንያቱም መዳን ከእግዚአብሔርና ከእኛ መካከል ባለው ጉዞ ውስጥ ያለ ሂደት ስለሆነ የእሱ እርዳታ እኛን እያገዘ ነው ስራችን የምንሰራው እንጂ ብለን በእኔ ስራዬ በእኔ ምን ብሎ የሚመካመ ሲወድቅ ነው የሚታየው እንጂ አይነሳም። ስለዚህ ሐዋርያው በብዙ ጭንቅ መንግሥተ ሰማያት ልንገባ ይገባል ካለ ታዲያ በእምነት ብቻ በጸጋው ብቻ ምናምን ብቻ የሚባል ነገር ምን አለ? ብቻ የሚባል የለም። በእምነት ብቻ አይዳንም የሚል እንጂ በእምነት ብቻ ይዳናል የሚል መጽሐፍ የለም። ይሄ ነው አሁን ዳንክ የሚለው ደግሞ በመጽሐፍ ቅዱስ የለም። ይህ ማለት ምን ማለት ነው? ያመነ የተጠመቀ ዳነ ነው። ይድናል ነው። ዳነ አይደለም። ይድናል እንዴ ገና ማለት ይድናል ነው። የእግዚአብሔርን ስም የጠራ ይድናል ነው። ትንቢታዊ እኮ ነው። ይድናል ገና ነው። አሁን ዳንክ ጨረስክ የሚባል ትምህርት የለም። ይህ ነው በመጽሐፍ ቅዱስ የተመሰከረለትን ትምህርት ትተው ግለሰባዊ አስተሳሰብ፣ ሰብአዊ እውቀት ቀስመው በዛች እምነት መስርተው የሚኖሩ ጥገኞች ናቸው። ስለዚህ በሐዋርያትና በነቢያት መሰረት ታነጻቸዋል የተባልነኛ የነቢያትን ትምህርት የሐዋርያትን ትምህርት ክርስቶስ ያስተላለፈውን የምግባር ትምህርት እንከተላለን። ይሄ ነው ክርስቶስ በወንጌል ያስተማረን የምግባር ትምህርት። ይሄን ቢመታ ይሄን ስጥ ማለት እኮ ምግባር ነው። ሌላ ምን ታዲያ ምን ማለት ነው? ጠላትን ውደድ ማለት እኮ ምግባር ነው። 6ቱ ቃላተ ወንጌል በሙሉ ምግባር ናቸው። አትቆጣ አላለ። በብሉይ ኪዳን 10ን ቃላት ሰጣ፣ በሐዲስ ኪዳን ደግሞ 6ቱን ቃላት አጸና፣ ፍጹም አደረገ። በቃ ነው። አትግደል ተብሎ ነበር። እሺ እኔ ደግሞ እላቸዋለሁ ምን አለ? አትቆጣ። በወንድሙ የተቆጣ ይፈረድበታል። ለምን? ካልተቆጣ አይገልማ። ስለዚህ አጸና። አትግደል የሚለው ሕግ ተግባራዊ ነው። አትቆጣ አለና ቀጥታ ወደ ገቢር የሚያደርሰውን ዘጋ። አታመንዝር ተብሎ እንደነበር ሰምታችኋል። አይቶ የተመኘ አመነዘር አለ። ለምን? ከምኞት ነው ወደ ማንዘር የሚሄደው። ስለዚህ ይህን ተጠበቅ። ምግባር መስሎ ሌላ ምን ይመጣል? እና በሙሉ እንጂ በሙሉ መጽሐፍ ቅዱስ እኮ ምግባር የምግባር መጽሐፍ እኮ ሌላ ምን አለ? በተለይ ወንጌል እኮ የምግባር የህግ መጽሐፍ ነው። ህገ ወንጌል እያልን አይደል? ታዲያ ህገ ወንጌል ምን አስፈልግ? ህገ እምነት ማለት ዝም ብሎ እምነት በቃ ማመን ብቻ ነው ማለት እና ክርስቶስ ለምን አሳየ? እንድንሰራ መስሎ እሱ ሰርቶልኛል እሱ ጾሞልኛል የሚባልም አንዳንድ እንሰማለን። ሾይዱ እሱ ከራው ነው መከራኮ ነው። ታዲያ እሱ በልቶ የለ አሁን አልበላም የሰው መቻል እንዴ እሱ አድርጎልኛል ይባላል። ይጎደሉ ጎርነ በህዝብ ነው የሚያሳየው እና መሰረታዊው በመዳን መንገድ ይሄ የሰነፎች መጠጊያ መሆን የለባቸውም እነዚህ ትምህርቶች። ይሄ ታዲያ ከምን የተነሳ ነው እንደዛ የሚሉት ከተባለልን የሚታየኝ ስንፍናን ማንገስ ነው። ሁለተኛ መጻሕፍትን በራሱ መጣል። ሁሉ መጻሕፍት ስለ ምግባር የሚናገር በሙሉ የመጽሐፍ ቅዱስ ክፍል ይጠፋል ማለት ነው። ይህ ከሆነ ምክንያቱም ስለ እምነት ያለው ብቻ መቀበል ነው። በምልአት መቀበል ነው ኦርቶዶክሳዊነት። የኛ እኮ መጽሐፍ ቅዱሱ ሁሉን ያለውን ስለ እምነት የተናገረውን እንቀበላለን፣ ስለ ስራ የተናገረውንም እንቀበላለን። ይሄ ነው ምልአታዊ የሚባለው። ታዲያ ግን ለስንፍና መጻሕፍትን ለመጥላት ሲሉ የሚያደርጉት አንደኛው የክርስቶስን የአብነትነትን በሙሉ የዘነጋ ትምህርት ነው። አብነት የሆነውን ነገር ይሁን ያ አርአያ ሁኛለሁ አለ አድርጉ ማለት ነው። ሐዋርያው ቅዱስ ዮሐንስ ደግሞ ክርስቶስ እንደሄደ ሊሄድ ይገባዋል በሱ አምናለሁ ያለ አለ። ምን እንዳለ? እንደ ጾመ ሊጾም ይገባዋል፣ እንደ ሰገደ ሊሰግድ ይገባዋል፣ እንደ ጸለየ ሊጸልይ ይገባዋል። ለሌላው ተላልፎ እንደተሰጠ እንዲሁ ለወንድሙ ተላልፎ ሊሰጥ ይገባዋል። እንደ ክርስቶስ ሊሄድ ይገባል። ይሄ ትምህርት መሻር የለበትም እና በምልአት መቀበል እንለዋለን ይሄን